ግልጽ የሆነ ነገር ልንገርህ 4 ኪሎ ሰው የለም ቢባል አንዳቸውም 4 ኪሎ መጥቶ አይዙ ፋኖ ይሁን ኦላ አይመጡም በጭራሽ ምን ሆነ አይመጡም ካፓሲቲ የላቸው መጥቶም የሚያደርጉት ነገር የለም ምን ያረጋል እስኪ ማን ነው የሚመጣው ዘመነ ካሴ ነው የሚመጣው ማን ነው መጥቶ 4 ኪሎ ገብቶ ኑ 4 ኪሎ ክፍት ነው ብትላቸው አይመጡም ስለዚህ ይሄ ይቅር በቃ ገንዘብ ከፈለጉ ከመንግስት ጋር ተደራድረው ይስጣቸው መንግስት ገንዘብ ከሆነ የሚፈልጉት አለበለዚያ የህዝብ ጥያቄ መመለስ ከሆነ ይሄው ህዝቡ ተውኝ ያለኮ በምርጫው ይተውት ሰላም እናምጣ ሰላም ካልመጣ አሁን መጨረሻው መጨራረስ ካልሆነ በስተቀር ውጤቱ አሸናፊ ተሸናፊ የሚባል ነገር የለውም ሰላም ጤና ይስጥልን ተመልካቾቻችን እንደምናውላችሁ እንደምናመሻችሁ ካንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን በኬንያ የኢትዮጵያ አምባሳደር ለቢቢሲ አማርኛ በሰጡት ቃለ መጠይቅ መጨረሻው መጨራረስ ካልሆነ በስተቀር አሸናፊ የሚሆን የለም ሲሉ አስጠነቀቁ ቤተ መንግስት ባዶ እንኳን ቢሆን ማንም ሊገባ አይችልም ሲሉ ነው ባጫ ደበሌ ገለጹት የፋኖ ኃይሎችም ሆነ ሌሎች ታጣቂ ቡድኖች ገንዘብ ከፈለጉ ሊከፈላቸው ይችላል ከዛ ባለፈ ግን ምንም ማመጡም ሲሉ ነው ባጫ ደበሌ የገለጹት ዛሬ በዚህ ጉዳይ ላይ ውይይት እናደርጋለን አብይ አህመድ ወደ ኦሮሚያ ሚዲያ ብሮድካስቲንግ ሄዷል ሞቲን ባህር ነጋሽ ቡልቹሱን ዶር የደማ ኦሮሞ ኤርትራ ከሰት መጋሊ ጉዶ ተኩ መቃንሼ ባሬንቱ እንት ዋይ ቦርናፍ ባሬንቱ ማልቤኩፍ መቃመው ጋሰኒ አብይ አህመድ ከአማራ ሚዲያ ቀጥሎ ወደ ኦሮሚያው ሚዲያ በመሄድ በርካታ ጉዳዮችን አንስቷል በዛሬው ዝግጅታችን አንዳንድ ሐሳቦችን እናነሳለን ፖለቲከኞች እየታሰሩ ነው አቶ አበበ አካሉ አቶ ይስሐቅ ወልዳይ እንደዚሁም ጠበቃና ህግ ባለሙያ አበራ ንጉስ መታሰራቸው ታውቋል በአዲስ አበባ ፖለቲከኞች እየተዋከቡ ነው ከአገዛዙ ጋር የተለየ ሐሳብ ያላቸው ፖለቲከኞች እየታደኑ እንዳለም ነው በደረሰን መረጃ የተመለከተው ሲፒጄ መግለጫ አውጥቷል በእስር ላይ የሚገኙ የአማራ ተወላጅ ጋዜጠኞች በአስቸኳይ እንዲፈቱ ጠይቋል በሌላ በኩል የአውሮፓ የሰላም ፋውንዴሽን በሰሜን ኢትዮጵያ የተጀመረው ፍጥጫና ጦርነት እጅግ አሳስቦኛል ሲል መግለጫ ማውጣቱን የተሰማው በርካታ ጉዳዮችን የምናነሳበትን የዛሬውን ዝግጅት እንድትከታተሉን ጋብዛለን እኔ መሳይ መኮንን ከዚህ ዋሽንግተን ዲሲ እንደዚሁም ጋዜጠኛ ሙልጌታ በርብር በጋራ ሆነን አብረናችሁ የምንዘልቅበትን ዝግጅት እንድትከታተሉ ግብዣችን ነው መልካም ቆይ እንግዲህ ጉዳዮች ብዙ ነገሮች እየመጡ ነው ምናልባት ፍጥነታቸው በጣም አስገራሚ ነው የኢትዮጵያ በሚቀጥሉት 2-3 ወራት ውስጥ ለውጥ ሊኖር ይችላል ብለን በተደጋጋሚ ስንገልጽ ቆይተናል ይሄ ለውጥ ምናልባት በፍጥነት እየመጣ ይሁን ወይም ሌላ ነገር ልንል እንደምንችል አላቅም ብዙ ነገሮችን እያስተዋልን እንገኛለን ቀደም ሲል የተከታተልነው የባጫ ደበሌ ቃለ መጠይቅ እንደዚሁ የሚነግረን ነገር አለ ዝም ብሎ የተባለ ነገር አይደለም ብዙ ነገሮችን ያሳየናል አብይ አህመድም ከአማራ ማስ ሚዲያ ቀጥሎ ወደ ኦሮሚያ ብሮድካስቲንግ ኮርፖሬሽን ኦቢኤን ሄዷል ምናልባት በቀጣይ ወዴት ሊያመራ እንደሚችል አናቅም የተሰለፉ ክልሎች ካሉ ሲዳማ ሚዲያ አለ ጋምቤላ ሚዲያ አለ ሌሎች ክልሎች ጋም ይሄድ እንደሆነ የሚታወቅ ነገር የለም ቃለ መጠይቅን እንደ ጸበል ይዘው በየክልሉ እያዳረሰ የሚገኝበት ወቅት ላይ እንገኛለን እንደው ሙልጌታ ወደ እነዚህ ጉዳዮች ከመሄዳችን በፊት ከፋኖ ጋር በተያያዘ አዳዲስ መረጃዎች ካሉ ልታካፍለን ትችላለህ በስልጠና ረገድ የሚካሄደው እንቅስቃሴ ግን እጅግ አስገራሚ ነው በአማራ ፋኖ የተለያዩ ቀጠናዎች እየተደረጉ ያሉ ስልጠናዎች በምረቃ ፕሮግራም ላይ እንደተከታተልነው ከሆነ ግዙፍ ሰራዊት እየተገነባ ይገኛል ምናልባት የአማራ ትግል ላይመለስ ወደፊት በፍጥነት እየገሰገሰ ነው አመሰግናለሁ መሳይ እንግዲህ ወደኋላ አብይ አህመድም አምባሳደር ጀነራል ባጫ ደበሌም ስለተናገሩት ጉዳይ በሰፊው የምንመለስበት ይሆናል ከፋኖ መንደር ካሉት ነባራዊ ሁኔታዎች ግን ለአድማጭ ተመልካቾቻችን መረጃ ለማጋራት ያክል በተለያዩ ቦታዎች አሁንም መደበኛ ባይባልም የደፈጣ ውጊያዎች ሽምቅ ውጊያዎች ተጠናክረው ቀጥለዋል እንግዲህ ዛሬው ዕለት እንኳን በደቡብ ጎንደር ቀጠና ስማዳ ተብሎ በሚጠራው አካባቢ ከፍተኛ ውጊያ ተካሂዷል በሸዋ ቀጠና የፋኖ ኃይሎችን ከፈጽማለሁ በሚል እንቅስቃሴ ያደረገው የአገዛዙ ሰራዊት በደፈጣ ጥቃት ለዚሁ ከፍተኛ ኪሳራ እንደደረሰበት ተሰምቷል ከዛ በተጨማሪ በወሎ ቤት አማራ ቀጠና ሜዲክ ህዝብን እንቀሳቀስበት በተለይ ላስታ ወረዳ በመቄት ወረዳና ሌሎች አካባቢዎች ከፍተኛ እንቅስቃሴ በሚያደርግበት ነባራዊ ሁኔታ
ተከታታይ የሆነ ጥቃት በሚኒሊክ 303ኛ ኮር ክፍለ ጦሮች ተከታታይ የሆነ ጥቃት እየደረሰበት እንዳለ ከሚወጡት መረጃዎች መረዳት ችለናል። ሙልጌታ በህዋትና በብልጽግና መሀል የተፈጠረውና ባለፈው ቅዳሜ ለተወሰኑ ሰዓታት ተካሂዶ ጋብ ያለው ውጊያ በአሁኑ ሰዓት በምን ደረጃ ላይ ይገኛል? እንግዲህ ለአንከር ሚዲያ በደረሰ መረጃ መሰረት የጦር ኃይሎች ሆስፒታል በቁስለኞች መጨናነቁን እንደዚሁ ገልጸናል። ያ ቁስለኛ በአብዛኛው ሸረሪና በተባለ አካባቢ ከተደረገ ውጊያ ጋር የተያዘ እንደሆነ የተወሰኑም እንደዚሁ ከአማራ ክልል ከፋኖች ጋር በተደረገ ውጊያ የቆሰሉ የአብይ አህመድ ወታደሮች በጦር ኃይሎች ሆስፒታል ክፍሎች ጠበው ኮሪደሮች ሞልተው አውላላ ሜዳ ላይ ጭምር ሕክምና እየተደረገ ያለበት ሁኔታ እንዳለ ነው የሰማነውና እነዚህ ክስተቶች የሚያሳዩት አብይ አህመድ ውጊያውን ወደፊት ይቀጥላል አይቀጥልም ለሚለው በደንብ ራሱን እንዲፈትሽ ያደረገ እንደሆነ እናምናለን። ለማንኛውም ውጊያው ቆሟል ወይስ ሌላ ዝግጅት እየተደረገ ነው ያለው? በተለያዩ ቀጠናዎች በቀጣይ ሊኖር እንደሚችል ይገመታል። አሁን አብይ አህመድ የለኮሰው ነው ለኩሶ ግን ወደፊት መቀጠል አልቻለም። በአሁን ሰዓት በአካባቢው ፍጥጫ እንጂ ውጊያ እንደሌለ ነው የምንሰማው። እንግዲህ በዚህ በወልቃይት በተለይ ሸረሪና በረከት በሚባሉት ቦታዎች የተደረገው ውጊያ ሙሉ በሙሉ በሚባል ደረጃ ቁሟን ባለ መረጃ መሰረት ሌሎች መረጃዎች እንሄዳለን። ቀደም ሲል በመግቢያ ላይ ያሰማሁት ባጫ ደበሌ ቃለ መጠይቅን የተመለከተ ነው። ቢቢሲ ሙሉን በቅርቡ ሊያስተላልፍ እንደሚችል ነው በማስታወቂያው የገለጸው። በማስታወቂያ ላይ የሰማናቸው ግን አንዳንድ ነገሮች መነጋገሪያ ሆነው ነው ያሉት። ድጋሚ እንስማው። ባጫ ደበሌ እንግዲህ ብዙዎች ብዙ ብለውለታል። አሁን በህይወት የሌለው ጋዜጠኛና ደራሲ ተስፋዬ ገብረአብ በጋዜጠኛው ማስታወሻ ላይ ስለ ባጫ ደበሌ የተናገረውን ሁሌ ማስታወሰው ነው። ባጫ ደበሌ ያው ከኪነት ቡድን ነው በአንድ ጊዜ ጀነራል የሆነውና ዋናነት ውስጡ ነፍሱ ጥሪ የምታደርግለት ለውዝዋዜና ለዳንሰኝነት እንጂ እንደዚህ የፖለቲካ ጉዳዮች ላይ ጠንከር ያሉ የፖለቲካ ሀሳቦች ላይ ብዙም አይደለም የሚል አስተያየት ይሰጡበታል። ጌታቸው ረዳ ስለሱ ብዙ ብሏል። ኪነተኛ ነው፣ እሱ ዳንሰኛ ነው፣ ጫካ ያለ የተናገረውን አስታውሳለሁ። ለማንኛውም ባጫ ደበሌ እንደ ልቡ ነው። አብይ አህመድ ይለቋል እንደፈለገ እንዲናገርም። ልክ እንደ ሽመልስ አብዲሳ ባጫ ደበሌንም የፈለግከው ተናገር የሚልበት ሁኔታ እንዳለ ነው። ብዙ ቃለ መጠይቆችን አስገራሚ ነገሮችን ሲያነሳ እንደነበረ የምናስታውሰው ነው። እስቲ በድጋሚ እንስማው። የቢቢሲ ፕሮግራም ማስታወቂያ ነው፣ እንስማው። ግልጽ የሆነ ነገር ልንገርህ። 4 ኪሎ ሰው የለም ቢባል አንዳቸውም 4 ኪሎ መጥቶ አይዙ። ፋኖውና ኦላ አይመጡም በጭራሽ። ምንሆናል? አይመጡም። ካፓሲቲም የላቸውም። መጥቶ የሚያደርጉት ነገር የለም። ምን ያደርጋል? እስኪ ማን ነው የሚመጣው? ዘመነ ካሴ ነው የሚመጣው? ማን ነው መጥቶ 4 ኪሎ ገብቶ 4 ኪሎ ክፍት ነው ብትላቸው አይመጡም። ስለዚህ ይሄ ይቅር። በቃ ገንዘብ ከፈለጉ ከመንግስት ጋር ተደራድረው ይስጣቸው። መንግስት ገንዘብ ከሆነ የሚፈልጉት፣ አለበለዚያ የህዝብ ጥያቄ መመለስ ከሆነ የህዝቡ ተውኝ ያለ እኮ በምርጫው ይተውት። ሰላም እናምጣ። ሰላም ካልመጣ አሁን መጨረሻው መጨራረስ ካልሆነ በስተቀር ውጤቱ አሸናፊ ተሸናፊ የሚባል ነገር የለውም። ሙሉጌታ እስቲ መስመር በመስመር እያንዳንዱን እንመልከተው። 3-4 ነገሮችን ልናነሳለት እንችላለን። ሙሉ ቃለ መጠይቅ ሲቀርብ ደግሞ ከእንደገና ዳግም እንወያያለን። የአብይ አህመድ ቤት እንዴት እየተናወጠ እንዳለ፣ የአብይ አህመድ ፍርሃት በምን ያህል ሽቅብ እንደወጣ የምናይበት ቃለ መጠይቅ ነው። እውነት ለመናገር ይህንን እንዴት አድርገው የብልጽግና ሰዎች እንደፈቀዱለት ለባጫ ደበሌ አላውቅም። ለማንኛውም 4 ኪሎ ክፍት እንኳን ቢሆን መተው ምንም ሊያደርጉ አይችሉም። ፋኖም በላቸው ኦላንም በለው ምንም ሊያደርጉ አይችሉም ነው። እንግዲህ አብይ አህመድም ገብቶ እኮ ሀገር እየመራው ነው ብሏል። እንኳን አይደለም እነሱ የህዝብ ዓላማ ያነገቡ በተለያየ ፖለቲካዊ ተልኮች የታነጹ ኃይሎች ይቅርና አብይ አህመድ ግራ የገባው መደመር የሚል የእብድ ፖለቲካ ይዞ የመጣ ሰው እንኳን ቤተ መንግስት ገብቶ ይኸው 8 ዓመት ቆይቷል። ምን ለማለት ፈልጎ ነው? በጣም አስቂ ነው። እንግዲህ እንደ ትናንቱ ባጫ ደበሌ ገባ በቀሌ የሚባል ተረክ የሚሰራለት የለም። ስለዚህ ባጫ ደበሌ ኬንያ ላይ ሆኖ ኬንያ በሚገኘው የቢቢሲ አማርኛ ጋር ያደረገው ቃለ መጠይቅ ለማስታወቂያ ወይም ደግሞ ሰዎች እንዲከታተሉት በሚል ተቀንጭቦ የወጣ ሾርት ወይም ደግሞ ማስታወቂያ ልንለው እንችላለን። በዚህ 1 ደቂቃ ባልሞላ ንግግሩ እንኳን በርካታ ጉዳይ ላይ
የቀባጠረው። ዓለም አቀፉ ማህበረሰብ ትኩረት እንዲሰጠው መደረግ ያለበት ጉዳይ አለ። አብይ አህመድ ምን እንደፈለገ ምን እንደሚፈልግ ከዚህ በፊት የተለያዩ የኦሮሞ ፖለቲከኞች የአብይ አህመድን አካሄድ በመንቀፍ የወጡ እንደነ ዶክተር ሚልኬሳ ሚዳጋ እንደነ ታዬ ደንዳ ሌሎችም እነ ጀዋርን ጨምሮ ስለ አብይ አህመድ ምንድነው የሚፈልገው ምንድነው ማምጣት የሚፈልገው እሱ ከቤተ መንግስት ሊወጣ የሚችለው ሲሞት ብቻ እንደሆነ ከዛ በመለስ ያለ ኢትዮጵያ የምትጠፋ ከሆነ አማራም ከኦሮሞ ትግራይ ከአማራ ትግራይ ከኦሮሞ መጨራረስ ካለባቸውም አብይ አህመድ ምንም አይኑን ሳያሽ ያ ነገር እንዲፈጸም ሊያደርግ እንደሚችል ነግረውናል። አሁን የባጫ ደበሌ ቃለ መጠይቅ የሚነግረን ያንን ነው። እንጨራረሳለን ምን ማለት ነው? እንጨራረሳለን እንዳልከው የቢቢሲ አማርኛ ለምን ይሄንን ቃለ መጠይቅ በዚህ ቶን በዚህ አገላለጽ ይሄ በጣም የእልቂት ጥሪ ነው ለምን እንዲተላለፍ አደረገ? እንግዲህ የራሳቸውን ኤዲቶሪያል ፖሊሲ ፈትሸው ነገሩን ማብራሪያ ሊሰጡበት ይችላል። ያስተላለፈው ግን ምንድነው ሆዱ ውስጥ ያለውን ነገር ብልጽግና ጓዳ ያለውን ነገር ነው የነገረን። ደሞ ዝግጅትም አለ። አዲስ አበባ ዙሪያ ያሰለጠኑ ነው። አዲስ አበባ ዙሪያ የአዲስ አበባን ህዝብ ነገ ከነጎዲያ ጭዳ ለማድረግ የተለያዩ ኃይሎችን ስም ሰጥተው ገዳ ኮማንዶም በለው ጋቸና ሲርና ብዙ ስያሜ የተሰጡት የአብይ አህመድ የአፋኝና የገዳይ መዋቅሮች አሉ። እነሱ በከፍተኛ ቁጥር ተዘጋጅተዋል። የኦሮሞያ ልዩ ኃይል ከመከላከያ ባልተናነሰ የታጠቀበት ሁኔታ ነው ያለው። ስለዚህ እንጨራረሳለን ሲል ቃላት ለማሳመር ወይም ደግሞ እንደው አፉ እንዳመጣለት ተናገረ ብለንም ልንወስድ አንችልም። የሆነ ነገርማ አለ። የሆነ ነገር የታሰባለ ለኢትዮጵያ የተደገሰ እልቂት አለ። እሱ ላይ ነው ትኩረት መደረግ ያለበት። ሌላ የተናገረውን ለማጣጣል ቢመጡም ቤተ መንግስቱ ክፍት ቢሆንም መግባት አይችሉም። እሱ ፋኖንም ሆነ ሌሎች ኃይሎችን ለማሳነስና ለማጣጣል የተጠቀመበት ነው። እንደዚሁም ከገንዘብ ጋርም አያይዞ ገንዘብ እንሰጣቸዋለን ያለውን ያቋል። ሆዱ ምን እንደሚያስብ ሆዱ ውስጥ ምን እንዳለ እናቋለን። እኛም ከምንም በላይ የሚያሰጋን ግን እንዲንጨራረሳለን ያላት ቃል ዝም ብላ የተባለች አይደለችም። አብይ አህመድም ብሎታል፣ ብዙ ጊዜ ተናግሮታል። በድብቅም በኮሪደር ላይ በሆኑ በተወሰኑ አካባቢዎች እንደዚሁ በስውር ስብሰባዎችም አብይ አህመድ ሆዱ ውስጥ ያለውን የተናገረበትን ሰምተናል። አቶ ታዬ ደንዳ እኮ እስር ቤት የገባው ሌላ አይደለም። አብይ አህመድ ስለ አማራ ህዝብ ያቀደውን ስለተናገረም ነው። አማራን አጠፋለሁ ነው ያለው። አማራን አጠፋለሁ ያለበትን እኮ ይሄ ብቻ አይደለም። ለኛ ባልደረባ ለአበበ ገላው እኮ በሚቀጥሉት 1000 ዓመት አማራ ወደ ማዕከላዊ መንግስት አይመጣም፣ ይሄንን እርግጠኛ አደርጋለሁ ነው ያለው። አብይ አህመድ ይሄን ሲል እኮ ዝም ብሎ አይደለም፣ ብዙ ነገሮችንም እያደረገ ነው። ስለዚህ በቀላሉ የምናየው ጉዳይ አይደለም። የባጫ ደበሌ እንጨራረሳለን በደንብ ይሰመርበት። እንጨራረሳለን የሚለው ዝም ብሎ የመጣ አይደለም። ስለዚህ የኢትዮጵያ ህዝብ ሆነ ዓለም አቀፉ ማህበረሰብ ስርዓቱ በመጨረሻው ሰዓት አሁን የመጨረሻው ሰዓት እየመጣ ነው። ጀንበር እየጠለቀችበት ነው። ኢትዮጵያ ውስጥ እልቂት ሊያስተናግድ እንደሚችል ምንም ጥርጥር የለውምና ከዚህ አንፃር ነቅቶ መጠበቅና ቢያንስ ሙሉ በሙሉ ማስቀረት እንኳን ባንችል የተወሰኑ ጉዳቶችንና የተወሰኑ ነገሮችን ከወዲሁ መታደግ የምንችል ከሆነ መዘጋጀት ያለብን ጊዜ ላይ እንገኛለን ለማለት ነው። አብይ አህመድ እንግዲህ በአማራ ክልል ያንን ቃለ መጠይቅ ሰጠ። እውነት ለመናገር የከሸፈ ቃለ መጠይቅ ነው። ዳግመ ኦሮማራ ጥሪ አድርጎ ነበረ፣ ከሽፏል። ከጎኑ ኦሮሞም አማራም አልተሰለፈም። በሚያስገርም ሁኔታ ኦሮሞም አማራም ለአብይ አህመድ ጥሪ ምላሽ አልሰጠም። አሁን ደግሞ ወደ ኦሮሞ መጣና የሆኑ መርዞችን መርጨት ፈለገ። አሁንም በማስታወቂያ ደረጃ ነው ያየነው። በተወሰነ ደረጃ እስቲ እንነጋገርበት። ምን አይነት ቃለ መጠይቅ ነው? ምንድነው የፈለገው? ይሄ በተለያዩ የኦሮሞ ፓስተሮች በተለያዩ የኦሮሞ ግራ የገባቸውና ምንም ነገር የማያውቁ ስልጣን እጃችን ገባ ብለው አፋቸው እንዳመጣ የሚናገሩ አንዳንድ ፖለቲከኞች የሚናገሩትን አብይ አህመድ ዛሬ መጣና ማረጋገጫ ሰጠን። እስቲ ምንድነው ያለው? ማስታወቂያውን ሰምተናል። ሙሉ ዝግጅቱን እንጠብቃለን። በኦሮሚኛ ነው ቃለ መጠይቁን ያደረገው። ቀደም ሲል አንተም ምንም እንዳልነው እንግዲህ ከዚህ በኋላ ደግሞ ወዴት ሊያመራ ይችላል? የአብይ አህመድ ቃለ መጠይቅ ወይም ጽዋው የት ሄዶ ነው ደግሞ ቀጣዩን ቤት የሚያርፈው? ጋምቤላ፣ ሲዳማ ቴሌቪዥን ወይስ አፋር ቴሌቪዥን? አናቅም። ይሄ ቃለ መጠይቅ የኦሮሞን ህዝብ ያሸፍታል ወይ? እውነት ለመናገር አብይ አህመድ እንደዚህ ያደረገ የጀመረው በየቦታው የሄደ እንደዚህ አይነት ቃለ መጠይቅ የሚሰጠው የሚያስገኝለት ፖለቲካዊም ሆነ አጠቃላይ ስኬት አለ? የሚያሸፍተው ነገር የለም። አብይ አህመድ ስለ ኦሮሞ ምንም ጉዳዩም አይደለም።
የኦሮሞን ህዝብ ብዙ አደጋ ላይ የጣሉ ውሳኔዎችንና እርምጃዎችን ወስደዋል ባለፉት 8 ዓመታትም። ስለዚህ ጥንቃቄ ማድረግ ያስፈልጋል። አብይን መቃወም ማለት የኦሮሞን ህዝብ መቃወም አይደለም። አብይን መቃወም ማለት የኦሮሞ ህዝብ ለኢትዮጵያ የከፈለውን ዋጋ ማሳነስ ማለት አይደለም። ይሄ በደንብ መስመር ለይቶ መታወቅ አለበት። የኦሮሞን ህዝብ በአብይ አህመድ አይን መመልከት ተገቢ አይደለም። ሙሉጌታ እንግዲህ የተለያዩ የፖለቲካ ኃይሎች አብይ አህመድን በአንድም ይሁን በሌላ የሚነቅፉ በአካሄዱ በፖሊሲው በእርምጃው የሚቃወሙ ኢትዮጵያ የፖለቲካ ኃይሎች አብይ አህመድ ጥርስ ነክሶባቸው ጊዜ ጠብቆ አድብቶ እያሰራቸው ይገኛል። ሰሞኑን በ24 ሰዓት ውስጥ 3 ፖለቲከኞች እንደዚሁ የህግ ባለሙያውን የትግራይ ተወላጅ አበራ ንጉሱ እንደዚሁም የኢሃፓ የህዝብ ግንኙነት ኃላፊ ይስሐቅ ወልዳይን የኢሃፓ አባልና የአደባባይ ፖለቲከኛ የሆነውን አበባ አካሉን እንደዚህ ወደ እስር ቤት የወሰደበት ሁኔታ እንዳለ እየተረዳን ነው። እንደምንሰማው ከሆነ ከፍተኛ አፈናና ስር እየተከናወነ ነው። በጣም አስገራሚው ነገር ከቃሊቲ ወይም ደግሞ ይሄ እስር ከሚከናወንባቸው የሜክሲኮ አደባባይ ላይ ከሚገኘው የፌደራል ፖሊስ ዋና የወንጀል ምርመራ ቢሮ በ3 እና 4 ኪሎ ሜትር ርቀት ምክክር ኮሚሽኑ ስብሰባ ከሚካሄድበት አካባቢ ሁለት ተቃራኒ ስሜቶች ናቸው። እዛ ስር አፈና ይከናወናል፣ እዚህ ደግሞ ምክክር ይደረጋል። እነዛም ሰዎች እኮ መሳሪያ አላነሱም። አሁን ዛሬ የታሰሩ እስር ቤት ነው ያሉት ብለን ስማቸውን እየጠቀስን የምናነሳቸውና አበባ አካሉ መሳሪያ አልታጠቁ ወይም ደግሞ የሆነ ነገር ከአመጽ ተግባር ውስጥ የተሰማሩ አይደለም። ሐሳባቸውን ያነሱት እዛው አዳራሽ ውስጥ ሐሳብ ያነሱ ነው ከተባሉት የተለየ ነገር አንስተው ከሆነ አናቀም። ግን ሐሳብ ስላነሱ ብቻ የተለየ ነገር ስላንጸባረቁ ብቻ ወደ እስር ቤት ተወስደዋል። እዚህ ምክክር ይደረጋል፣ እዛ እስር እየተከናወነ ያለው። እስቲ ምን ማለት ይቻላል? እስካሁን ባለው ሁኔታ 3 ፖለቲከኞች ታስረዋል። አብይ አህመድ አይኑን ጨፍኖ የሚቃወሙትን በሙሉ ወደ እስር ቤት እያጋዘነ ያለው ሙሉጌታ አብይ አህመድ የነጋበት ጅብ ሆኗል ማለት እንችላለን። ሙሉጌታ እንግዲህ የአብይ አህመድ ቃለ መጠይቅ በኦቤን ላይ ምን ሊሆን እንደሚችል እንጠብቃለን እንገምታለንም። ካለው ከቀረበልን አጭር ማስታወቂያ የቃለ መጠይቁ ክፍል በመነሳት ምን እንደሚችል ያው አብይ አህመድ ሁሉ ጊዜ የምንለው ነው። አብይ አህመድ ምን ያስባል፣ ምን ይናገራል፣ ምን ይመኛል የሚለው ለሁላችንም ይሄ ያለ ረቂቅ አይደለም። እንዲህ አይነት ግለሰብ አይደለም ሀገር ለመምራት ቤተሰብም ለመምራት አቅም የሌለው ነገር ግን ኢትዮጵያ እድል ጣፋንታው ሆኖ በዚህ ሰው እጅ ላይ ወደቀችና ይሄን ሁሉ መከራ እያየን እንገኛለን። ለማንኛውም ሙሉጌታ የባጫ ደበሌንም ሙሉ ቃለ መጠይቅ የአብይ አህመድንም ሙሉ ቃለ መጠይቅ ሰምተን በቀጣይ ብዙ የምንለው ነገር እንደሚኖር ተስፋ አደርጋለሁ። ለዛሬ ለነበረን ቆይታ በዚሁ